ሰላም አለይኩም ጋይስ፣ እንዴት ናችሁ? ደህና ናችሁ ወይ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላም ናችኋ? እንዴት ናችሁ? የማዳም ቅመሞች ሁላችሁም? እኔ ደህና ነኝ አልሐምዱሊላህ። እና ዛሬ የመጣሁበት ምክንያት ዩቲዩብ የጀመርኩበት የመጀመሪያ ቀን ነውና ዩቲዩብ በነገራችን ላይ መክፈት ከጀመርኩኝ ካሰብኩኝ ቆይቻለሁ። ግን ያው የሰው ቤት ስትሆኑ አይመቻችም። ዛሬ ስል ነገ ስል በቃ አልተመቻችልኝም። ግን አሁን ተሳክቶ እንግዲህ ይኸው ዩቲዩበር ሆኛለሁ። እንግዲህ ከአላህ ጋር በነገራችን ላይ ዩቲዩብ እኔ ገና አሁን ትናንትና ብቻ ነው አንድ ቪዲዮ የለቀኩትና አንድ ሾርት ቪዲዮ የለቀኩት። ግን የሆነ ሱስ ያስይዛል። በቃ የሆነ ከብዙ ሰው ከጥሩ ጥሩ ሰዎች ያገናኛቸዋል። የሆነ በቃ ታውቃላችኋ፣ ደስ የሚል ነገር አለው ያኔ ከተለማመዳችሁት። እና መክፈት ያሰባችሁ ክፈቱ። መክፈት ያሰባችሁ ራሱ እውቀቱ ያላችሁ ራሳችሁ ክፈቱና ኑ ወደ ሚዲያ። በተለይ እንደኔ የማዳም ቅመሞች ኑ ክፈቱ። እኛ እስከ መቼ በማዳም ቤት በሰራተኝነት? ኑ ክፈቱ። የምሬን ነው የምላችሁ። የሆነ ደስ ይላል ታውቃላችሁ። በቃ ዩቲዩብ ደግሞ አይ ያላችሁበት በቃ የራሳችሁን ህይወትም ሊሆን ይችላል። በቃ የራሳችሁን ኖርማል ላይፋችሁን ለማሳየት። ምክንያቱም እውነተኛ ነገር ማለት እውነተኛ ነገር ካሳያችሁ የሚከብድ ነገር አይደለም ለማለት ፈልጌ ነው። ዩቲዩብ እና መክፈት ያሰባችሁ ክፈቱ። እውቀቱ ያላችሁ ራሳችሁ ክፈቱ። ካልቻላችሁ ደግሞ ብዙ ማሻላ ብዙ የሚከፍቱ ልጆች አሉና ከፈለጋችሁ እኔ ማገናኛችኋለሁ። ብዙ የሚከፍቱ ልጆች አሉ፣ ይከፈትላችኋል። ኑ ወደ ዩቲዩብ ጎራ በሉ። የምር ዩቲዩብ ከሰራችሁበት ጥሩ ስራ ነው። ደግሞ ከብዙ ሰው ያገናኛችኋል እና ለመክፈት ሞክሩ። እኔ እንግዲህ በመጨረሻ ተሳክቶልኝ ይኸው ዩቲዩበር ሆኛለሁ ማለት ነው። መክፈት የምትፈልጉ ክፈቱ ለማለት ነው። እና የሚያስፈራ ነገር የለም፣ ምንም የሚያስፈራ ነገር የለም። ሁሉም እንደኛ መጀመሪያ ላይ እንደዚህ ይፈራል፣ ግን ቀስ በቀስ ነው ሁሉም የሚለማመደው። እና አትፍሩ፣ ኑ በድፍረት ውጡ። የምሬን ነው የምላችሁ፣ ኑ አትፍሩ፣ የሚያስፈራ ነገር የለምና ከከፈታችሁም በኋላ ጠንክራችሁ ለመስራት ሞክሩ እላለሁ። እህታዊ ምክሬ ነው። እና እኔ ከተመቻችሁ እኔን ለመከተል ያሰባችሁ ሁላችሁም ሰብስክራይብ አድርጉኝ። ኢንሻአላህ ቀስ በቀስ ደግሞ በጥሩ ጥሩ ነገር እመጣለሁ። ሰብስክራይብ ከፍ ሲል በጥሩ ጥሩ ነገር እመጣለሁ። ለኛ ለማዳም ቅመሞች የሚጠቅም አንዳንዴ የማውቀውን ነገር አካፍላችኋለሁ። እና መክፈት የፈለጋችሁ ክፈቱ፣ ወደ ዩቲዩብ ቻናል ብቅ በሉ እላችኋለሁና በርቱ።